የአና ተረቶች ቻናላችንን ሰብስክራይብ ያደረጋችሁ ወደ ዛሬው ታሪካችን እንግባ። የዛሬው ታሪካችን ስለ አንዲት ወጣት እንስት የሚያትት ይሆናል። ከዕለታት በአንድ ቀን በአንድ ገጠራማ አካባቢ ባልና ሚስቶች ይኖሩ ነበር። ሲኖሩም በጎችን እያገዱ ነው። እናትየው ደግሞ የበጎችን ወተት አይብ እየሰራች ትሸጣቸዋለች። እንዲህ ያለ ህይወት ቀጥሎ ሳለ ባለቤቷ በድንገት ይታመማል። ታሞም የአልጋ ቁራኛ ይሆናል። ስራው ሁሉ በእናትየዋ ላይ ሆነባት። እናትየዋ ትጸልያለች። ከዕለታት በአንድ ቀን በጎቹን ይዛ ሄዳ እያገደች ሳለ ፈጣሪዋን አጥብቃ ትለምናለች። አጥብቃ መለመን አይደለም፣ እንባ ከአይኖቿ እየረገፉ ትጸልይ ጀመር። ታዲያ በአይኖቿ እንባ የተነሳ አንዲት የምትገርም ዛፍ ከመሬት ትበቅላለች። በመቅጽበትም አንዲት የምታምር ክንፍ ያላት እንስት መጣ እናትየዋን ታናግራት ጀመር። ያናገረቻትም ለወደፊቱ የምታምር ዘይነብ የምትባል ልጅ እንደምትወልድ ትነግራታለች። እናትየዋም በሁኔታው ትደናገጣለች። ምክንያቱም ባለቤቷ ታሟልና ይሄ ነገር ይፈጠራል ብላ አልገመተችም። ሆኖም እቺ የምታምረው አንስት ከነገረቻት ወዲያው ትሄዳለች። ያኔም ከህልሟ ብንን ስትል ትመለከተዋለች። ዛፉን በህልሟ እንዳልሆነ ትረዳውና አንስታ ማሽተት ትጀምራለች። ይህች ዛፍ በጣም ሽታ አላት። ወደ ቤቷም ወሰደችው። ቤቷም ወስዳ ከቅጠሉ መድኃኒቶችን ታበጅ ነበር። አብጅታም እንደጨረሰች ባለቤቷ በምትሰጠው ጊዜ ይድናል። እንደ ዳነም ብዙ አልቆየም፣ መልሶ ይታመማል። በሚታመምበት ሰዓት አሁንም ሸክሙ እሷ ላይ ነውና እሱን ማስታመም ትጀምራለች፣ መድኃኒቱን እየሰጠችው። አሁንም ቢሆን ከማስታመም ወደ ኋላ አላለችም። ከዛም ለራሷ እንዲህ አለች፣ ለአንድ ቀን ብቻ ነው እንዴ ደስታችን? ምነው ችግራችን በዛ እያለች። ሆኖም አንድ አዲስ እንግዳ ቤቷ ይመጣል። ያም የወለደችው ልጅ ናት። ሴት ዘይነብ የምትባል ቆንጅዬ ልጅ ወለደች። እውነትም ያቺ የተናገረቻት በራሪዋ እንስት እውነቷን ነው። ሆኖም አባትና እናት ያሳድጓት ጀመር። ዘይነብ እያደገች ሳቂታና ተጫዋች የሆነች ልጅ ሆነች። ከዛም ጥቂትም ሳይቆይ አባትየው ባደረበት ህመም ያልፋል። ከዛም እናትየዋ ዘይነብን የማሳደግ ኃላፊነት በጫንቃዋ ላይ ይሆናል። ዘይነብ ስታድግ በግ እንድታግድላት እናቷ ታዛታለች። ግን አንድን ነገር ታስጠነቅቃታለች። ጫካ ውስጥ ወዴትም ቦታ እንደማትሄድ፣ እዛ ጫካ ውስጥ አውሬዎች እንዳሉ አስጠንቅቃ ትነግራታለች። ዘይነብም በጉዳዩ ተስማማትና ልብሶቿን ለብሳ ወደ ጫካው ትሄዳለች። ሆኖም እናትየው ያለችው እውን ይሁንና አውሬዎች መጥተው አካባቢውን ይወሩታል። የአካባቢው ማህበረሰቦች ሁሉ ይበተናሉ። ዘይነብም በጎቿን ይዛ ወደ አንድ ዋሻ መደበቅ ትጀምራለች። ልጅ እንደመሆኗ የተደበቀችበትን ዋሻ በቅጡ አልዘጋቸውም ኖሯል። ያኔ አውሬው አጮልቆ ማየት ይጀምራል። በዚህ ሰዓት ትደናገጣለች። ያላት አማራጭ መሸሽ ነው። እግሬ አውጪኝ ብላ ልትሸሽ ስትል ከኋላዋ ግዙፍ እጅ ይዛታል። ትደናገጣለች፣ ተስፋ ትቆርጣለች። ምክንያቱም ምትሞት መሰላት። በፊት ለፊቷ ባለው ቀዳዳ ልታመልጥ ስትሞክር ከዛም በመዳበሪያ ተይዛ ወደ አውሬዎቹ መኖሪያ ተሸክሞ ይወስዳታል። ይህ ግዙፉ አውሬ ስራው መመገብ ነውና ሊመገባት በሚወጣት ሰዓት ያያትና ታሳዝነዋለች። በጣም ቆንጅዬ ናት ዘይነብ። ይወዳታል። ወዲያው ማስቀምጦ ከሷ ጋር ማውራት ይጀምራል። አንቺ ከዚህ በፊት የነበረችውና የሞተችውን ንግስታችንን ትመስያለሽ። ስለዚህ እኔ አልመገብሽም፣ እንድትኖሪ ፈቅጄልሻለሁ ንግስታችን ሆነሽ በማለት እዛ ያስቆያታል። ሲመሽ እናትየዋ እንደለመደባት መጨነቅ ትጀምራለች። ምክንያቱም ከመሸ ወደ ቤት አልመጣችም። አካባቢው ላይ ማፈላለግ ትጀምራለች። የአካባቢው ማህበረሰቦችም አብረው ያፈላልጓት ጀመሩ። ሆኖም አልተገኘችም። ደብዛዋ ጠፋ። እናትየዋ የቀረቻት አንድ ልጇ አሳናትና ሁሌም ቢሆን ትካዜ፣ ሐዘን፣ ለቅሶ፣ ዋይታ ከቤቷ ጠፍቶ አያውቅም። ፈጣሪዋን መለመን አላቆመችም። እነሆ ያስሚንና አውሬው መነጋገር ከጀመሩ ሰንበት ብለዋል። እሱ ያለበት ቦታ ላይ ብዙ ማዕድናት እንዳሉና እነሱን እያወጣ እንደሚተዳደሩ ይነግራታል።
ዘይነብ ስለፈራች ብዙም አልተከራከረችውም፣ በጉዳዩ ተስማማዋለች። ነገር ግን ለእናቷ መልእክት መላክ እንዳለባትና እንዳታስብ ማድረግ እንዳለባት ከአውሬው ጋር ሲወያዩ እሱም እሺ ይላታል። እሷ እናቷ እንዳታስብ በማሰብ ወዲያውኑ የፀጉሯን ቁራጭ ከአልማዞቹ ጋር በመደባለቅ ለመልእክተኛ ሰጥታ የእናቷ ደጅ ላይ እንዲያስቀምጥላት ትነግረዋለች። መልእክተኛውም ድንኩ ሰውዬ የእናቷ በር ላይ አስቀምጦ ወዲያው ይሰለባል። ከዛም እናትየዋ ሲነጋ ከፍታ የሰው ልጅ ምግብ እንዳስቀመጠላት ጠርጥራ በምትከፍትበት ጊዜ ወርቆች፣ አልማዞች ነው። ከፈተችው፣ በረበረችው። ከዛም የልጇን ፀጉር ታገኘዋለች። ነገር ግን ለእናትየዋ ምንም ሚስጥር አልገባትም። አልማዝ፣ ቅጠል፣ ፀጉር ምንድነው በማለት ወደ አንዲት አዋቂ ሴት ጋር ወስዳ እንድትፈታላት ትነግራታለች። እች ጥበበኛ አሮጊት ወዲያው ለእናትየዋ ብዙም እንዳታስብ መልካም ነገር እንዳለው ትነግራታለች። አልማዞቹ ለሚስኪኖች ሀብትና ንብረቶችን እንድትሰጥ፣ ቅጠሉ ደግሞ የተለያዩ ዛፎችን፣ አዝዕርቶችን ተክላ ከአካባቢያቸው ድህነትን ማስራቅ እንዲሁም የተራቡትን መመገብ፣ ፀጉሩ ደግሞ የልጇ ደህንነትና ልጇ በህይወት እንዳለች ማመላከቻ መሆኑን ታስረዳታለች። ስለዚህ ብዙ መረበሽ እንደሌለባት፣ ልጅቷ በህይወት እንዳለች፣ ደህና ቦታ እንደተቀመጠች ታስረዳታለች። በዚህም ሰዓት እናትየው ልጇ ዘይነብ ደህና በመሆኗ ደስ ይላታል። አሮጊቷን ትሰናበታትና ወደ መንደሩ መሄድ ትጀምራለች። እናትየው በጣም ደስተኛና ፈገግተኛ ሆናለች፣ ምክንያቱም ልጅቷ በህይወት አለችና። እንደተባለችውም አካባቢዋን አዝዕርት በአዝዕርት ታደርገዋለች፣ በተሰጣት ተክል ማለት ነው። ለአካባቢዎቹ ድሆች ደግሞ ንብረቶችን፣ የተለያዩ ቁሳቁሶችንና ምግቦችን ገዝታ ማከፋፈል ትጀምራለች። ከወዲህ ደግሞ ዘይነብ የአውሬዎቹ ንግስት ሆና ቁጭ ብላለች። አውሬዎች እንዴት እንደሚታደን ሊያስተምሯት ቢፈልጉም እሷ ግን በጎችን ማገድና አንዳንድ ህፃናት አውሬዎችን በግ እንዴት ማገድ እንዳለባቸው ማስተማር ትጀምራለች። የሆነ ጊዜ ከሰው ዘር የሆነ ንጉስ ጫካ ውስጥ ሊያድን ወደዛ ወደዚህ ይላል። ከዛም የምትታደንን ሚዳቋ አግኝቶ እሷን ለማደን ከሷ ጋር ሩጫ ይጀምራል በፈርሱ ላይ። ድንገት ከእንቁራሪት ጋር ይገናኝና ከሱ ጋር ግብ ፍጅት ይጀምራል። በዚህ ሰዓት በግ ያገረች የነበረችው ዘይነብ ትሰማና ሁኔታውን ለማጣራት ተደብቃ በምታይበት ጊዜ አንድ የሚያምር ልዑል ከእንቁራሪት ጋር እየተጣላ ታገኘዋለች። ሰውም ስለሆነ ወዲያው ለማዳን ገመድ ትዘረጋለትና ታድነዋለች። ወደ ላይም ጉትታ ታወጣዋለች። እንደወጣችውም ትንሽ ቆስሎ ስለነበረ ቁስሉን በተለያዩ መድኃኒቶች መፈወስና መጠራረግ ትጀምራለች። ልክ እንደነቃም በጣም ይገረምባታል በመልኳ፣ ምክንያቱም ቆንጆ ናትና። እሱ የሞተ መስሎት ገነት ነኝ እንዴ ይላታል። እሷም ደግሞ በመሳቅ እዚሁ እንደሆነና እንደዳነ እሷ እንዳዳነችው ትነግረዋለች። ከዛም ዘይነብ ከጫካው ቀስ ብሎ እንዲወጣ ትነግረዋለች፣ ምክንያቱም አውሬዎች ስላሉ እንዲጠነቀቅ ታስረዳዋለች። ይህንንም ሰምቶ ወዲያውኑ ልብሱን ይለባብስና ከጫካው መውጣት ይጀምራል። ጆን የተባለው ይህ ልዑል አገር ሰላም ብሎ እየተራመደ ሳለ በድንገት የሆኑ ግዙፍ ፍጥረታትን ይመለከታል። ይደነግጣል፣ መሮጥና መሸሽ ይጀምራል። እነሱም ከኋላው ያሳድዱት፣ ያባሩት ጀምር። በጣም ተደናግጧል። እውነትም ዘይነብ ያለችው ነገር እውነት መሆኑን በማስተዋል ከዛም ትልቁም አውሬ እሱን መከተል ይጀምራል። ይህ ካሊድ የተባለው ንጉስ ወዲያውኑ ወደ አንድ ዋሻ ገብቶ ራሱን ይሸሽጋል። ነገር ግን ዋሻ ውስጥ ምን እንዳለ አያውቅም ነበርና ከዛም እንደለመደው አውሬው ወደ ቤቱ ይመለስና የተፈጠረውን ነገር ለዘይነብ ያስረዳታል። የሆነ ልዑል ሊያገኙ እንደቻሉና ነገ ጠዋት እንደሚበሉት ይነግራታል። ከዛም የገባበት ዋሻ ግዙፍ ሸረሪት እንዳለና ያም ሸረሪት ነገ ልጁን ገሎት እንደሚያድር ይነግራታል። በዚህ ሰዓት የት አካባቢ እንደሆነ ትጠይቀዋለች። አውሬውም ታድነዋለች ብሎ ስላልጠረጠረ ያለበትን ቦታ ይነግራታል። እሷም ሄዳ ለማየት እንደምትፈልግ ትነግረዋለች። በሁኔታውም አውሬው ይስማማና እንድትሄድ ይፈቅድላታል። ነገር ግን እሷ ሄዳ ልዑሉን ለማውጣት ነው ከዛ ዋሻ ውስጥ። ከዛም ሲነጋ ሄደች። ቀና ብላ ለማየት ስትሞክር ዋሻው 2 ቀዳዶች አሉት። ወዲያውኑም ገመድ ወደ ላይ በማስወንጨፍ
ተንጠልጥላ ወደ ውስጥ መግባት ጀመረች። እንደገባችም ልዑሉ በሸሪት ድር ተተብትቦ ራሱን ስቷል። ወዲያውኑ ከዛ ሸሪት ድር ታድነዋለች። ከዛም ያ ግዙፉ ሸሪት ብቅ ሲል ወዲያው በእሳት አይኑ ላይ ወርውራ ፊቱን ታቃጥለዋለች። ከዛ ወዲያው ልጁን ይዛው ስትወጣ ሊመገቡት የተሰበሰቡት አውሬዎቹ ያገኟታል። በሁኔታውም በጣም ይናደዱና አውሬው ዘይነብን በመውሰድ እንዴት እንዲህ ልታደርግ እንደቻለች በቁጣ ይገነፍልባት ጀመር። ወዲያውን ወደ ፍርድ ቤት ይወስዷትና በተሰበሰቡበት አንድ ሽማግሌ አውሬ ፍርድ እንዲሰጣቸው ይጠይቁት ጀመር። አውሬውም እንዴት እንዲህ እንዳደረገች እንዲካሰሱ ሲፈቅድ አውሬው ይህንን ልዑል እንዲመገቡትና እሷ ግን ልታየው እንደፈለገች ሆኖም ዋሽታቸው እንደሆነና ልታድነው እንደሆነ ሲናገሩ እሷም ወደ እጇን በማውጣት እሱ ሰው እንደሆነና መኖር እንደሚፈልግ በሰላም ከነሱ ጋር እንደሚኖር ቃል ትገባለች። ይህኔ ፈራጁ በሷ ሐሳብ ይስማማል። ልዑሉም ጆን በጉዳዩ እንደተስማማና እሷን ሊያጋባት እንደሚፈልግ ለሁሉም ሲናገር አውሬዎቹም ይስማማሉ። ዘይነብም ትስማማለች። ከዛም በአውሬዎቹ ፊት ሰርጋቸው ይደገሳል። ከዛም አብረው በፍቅር መኖር ይጀምራሉ። እነሆ የዛሬው አስገራሚ ታሪካችን ይህን ይመስል ነበር። ቻናሉን ሰብስክራይብ ያደረጋችሁ አብራችሁን እንድትቆዩ እጋብዛለሁ።